የአንድ ሰው የተዋጠው ነገር ሰንቶ ይተፋል። የራሱ የረገጥ የምን እግዚአብሔር ሽባ አድርጎ ያስለዋል። ማሐሳታራ ሐምራው ዳካባ ሰተ እግዚአብሔር አለ የአንዳንድ ሰዎች ግራ የተጋቡ የልጆቻቸው ጉዳይ፣ የአንዳንዱ ግራ የተጋቡ የባላችሁ የልጆቻችሁ የተጠራችሁ ጉዳይ እግዚአብሔር እንደዚህ አለ፣ እኔ ወደ ልጆች ያለ መጣው አለ እግዚአብሔር። በሰው ምስክርነት ላይ ብዙ ሰዎች ግራ እስከሚደነቅ ድረስ አሁን ሲያስብ እኔ በመንፈሳዊ ዓለም ሲያይ መሆን አይመስልም። በስጋ የሚያይ ሰው ፈጽሞ አይሆንም የተባለ ነገር እግዚአብሔር ግን እኔ የሚያውቅ ነገር አለ ያለ ጌታ ገረገረችን ከፍ አድርጋችሁ ዛሬ በሉ አዋጁ በአዋጅ ምን ሆነ? አውጆ ምን ሆነ? ዲያስ ተገለበጠ። ዲያስ ተገለበጠ። አዳካራ እግዚአብሔር የሞተው ነገር አይቀርቶኛል። አሜን። ይኸውልሽ ሶስት ነው የሚያ ሶስት ቀን ውስጥ አሁን ይደውላል። አሁን ይደውላል ያልኩኝ የተወሰነ የተነጠቀ ነገር ካለ ዛሬ አስመልሰዋል። በጌታ በኢየሱስ ስም አስመልሰዋል። በልጁ ደም ዛሬ አስመልሰዋል። ከኔ ጋር አንድ ጊዜ እጅ አንተ ተመለሰ 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 ተይተከታተ ታገባለሽ። ሃሌሉያ እጅ ከፈር ማሶታ ይምራዳ ካሊዲ ብስብራዳቶ ዛሬ ማን እንደሆነ ትልቁ አጥርን ገጣንጥሎ የሚጥልሰው እንደ ሳምሶን ይሁን ብዙዎችን የሚያስፈራራ የከተማ አጥር ገጣንጥሎ እንደጣለ ዛሬ ማን እንደሆነ የመከራ ምዕራፍን ገንጥሎ ይጥላል። አቅሜ ይሄ ነው፣ ጉልበቴ ይሄ ነው፣ ከየት ነው ካልክ በአንተ አቅም ላይ ኢየሱስ አቅም ይጨምራል። አላዳካኔ ለከስ ጌታ አላዳካኖ እግዚአብሔር ሆይ ለስምህ ይንበረከካል። እኔ ጋር መኖር እንድታውቅ ዘንድ ሁኔታ አይመስለኝም ነበር አይመስለኝም የታሰረ ሰው ተፈቶ የሞት የተራበቀ ያለ ሰው ሕይወት አግኝተው በዚህ ጉባኤ ፊት መጥተው ቆሞ ይደረሰከር ዘንድ በጌታ በኢየሱስ ስሙን አውሻለሁ። በሳውዝ አፍሪካ ላይ ያለው በኢየሱስ ተፈቶ በእጁ እንዲገባ አዛለሁ። ማታ ምን ከፈር እኔ አምናለሁ ጌታ